የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጦርነቱ በኋላ የኢራን ግዛታዊ ይዞታ ወይም ካርታ ምናልባትም እንደ ቀድሞ ላይሆን ይችላል ሲሉ ተናገሩ። ትራምፕ ከኢራን ጋር እየተካሄደ ስላለው ጦርነትና ስለ ቀጣዩ የቀጠናው እጣ ፈንታ ለጋዜጠኞች በሰጡት መግለጫ የአሜሪካ ጦር የኢራንን የባህር፣ የአየርና የሚሳኤል አቅም ክፉኛ በመምታት መላው የክፋት ግዛትን ደምስሰነዋል ሲሉ ተናግረዋል። ከጦርነቱ ማብቂያ በኋላ የኢራን ግዛታዊ ይዞታ ወይም ካርታ ከፍተኛ የጂኦፖለቲካዊ ለውጥ ሊያስተናግድ እንደሚችልና የኢራን ካርታ እንደ ቀድሞ ሊቀጥል እንደማይችል ፍንጭ ሰጥተዋል። በትራምፕ ቃል መሰረት አሜሪካ አሁን ያለውን የኢራን አመራር ሙሉ በሙሉ የማስወገድ ፍላጎት ያላት ሲሆን በቀጣይም ህዝቡን ወደ ጦርነት የማይመራና ከአሜሪካ ጋር የሚስማማ አዲስ በመምረጥ ሂደት ላይ የአሜሪካ ሚና ከፍተኛ እንደሚሆን አመላክተዋል። ቀደም ሲል የኩርድ ተዋጊዎች በኢራን ላይ የሚደረገውን ዘመቻ እንዲሳተፉ ፍላጎት የነበራቸው ቢሆንም አሁን ግን የጦርነቱን ውስብስብነት ከግምት ውስጥ በማስገባት የኩርዶችን ተሳትፎ እንደማይፈልጉና ጉዳት እንዲደርስባቸው እንደማይሹ ገልጸዋል። በመጨረሻም ፕሬዚዳንቱ በጦርነቱ ምክንያት የተከሰተው የነዳጅ ዋጋ ጭማሪ ጊዜያዊ መሆኑን ጠቅሰው ጦርነቱ እንደተጠናቀቀ ዋጋው በጣም በፍጥነት እንደሚቀንስ ያላቸውን እምነት ገልጸዋል።